ሰላም ውድ ተመልካቾቼ እንኳን ወደ ዜና ቻናል በሰላም መጣችሁ። ለእናንተ የመጥናዱ ያለናችሁ ዜና ለእናንተ ልናቀርብ ነው ማለት ነው። ከዜና ከማቅረባችን በፊት ቻናላችን ሰብስክራይብ እና የደውል ምልክቱን በመጫን ቅድሚያ እናንተ እንዲደርስ እያልኩኝ ወደ ዜና የማልፈው እኔ መልካሙ ነኝ ማለት ነው። ከሀገር ውስጥ በጣም አወዛጋቢ የሆነ ዘገባዎች አሉ ማለት ነው። ኢትዮጵያ ከአፍሪካ ቀንድ ያለው በሁለት ለመከፈል እየሄደች ያለችበት ሁኔታ አለ። የዓለም ጤና ድርጅት ምንድነው ለሶማሊያ የተነገረው የሚለው የሚያወሳ አለ ማለት ነው። ወደ ትግራይ ክልልም የምናቀናው አለ። ከባህር ማዶም ያገኘናቸው ዘገባዎች አሉ። አብራችሁን ስትቆዩ ይሄንና ሌሎች አጓጉ መረጃዎችን ትሰማላችሁ ማለት ነው። ወደ ዘገባዎችን አለፈን። ወደ ዘገባው ስናልፍ የትግራይ ጊዜያዊ አስተዳደር በማፍረስ ስልጣን በኃይል የያዘው በደብረ ጽዮን ገብረ ሚካኤል የሚመራ የክልል አስተዳደር አስገዳጅ ወታደራዊ ምልመላ የሚፈቅድ ማዕከላዊ ኮማንድ ፖስት የሚያቋቁም አዋጅ አጸደቀ። ረቂቅ አዋጁም ዕድሜያቸው የደረሰው ማንኛውም የክልል ነዋሪዎች የክተት ጥሪ ተቀብሎ በወታደራዊ ግዳጆች እንደሚሳተፍ ግድ የሚጥል ሲሆን ጥሪ የማይቀበል ከ10,000 እስከ 50,000 ብር የሚደርስ የገንዘብ መቋጮ እንደሚቀጣ ነው የተነገረው። የክተት ጥሪ መሸሽ ለሚፈልገው ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጥ ጤና ባለሙያዎች እስከ 50,000 ብር ቅጣት እንደሚጠበቅባቸው በረቂቁ ላይ ሰፍሯል። ማዕከሉ ኮማንድ ፖስትን በበላይነት የሚመራው የክልል ፕሬዝዳንት ተዋጊ ኃይሎች የበላይነት አዛዥ ነው ተብሏል። የጦር ግንባር የተከፈተ መስዋዕትነትና የህዝብ ትግል የሚያሳንስ ወይም የሚያጠላሽ ጽሑፍ፣ ንግግር ወይም ምስል የማሰራጨት እስከ 15 ዓመት የሚደርስ ጽኑ እስራት እንደሚጠብቅ ነው የተነገረው ማለት ነው። ወደ ትግራይ የተሰማ ዘገባ። ወደ ቀጣይ ዘገባችን ስናልፍ ኢትዮጵያ ወደ አዲሱ ውቅያኖስ ምስረታ እየገሰገሰች ነው። የአፋር መሬት በድንገት 24 ኢንች ተራርቀዋል። በምስራቅ አፍሪካ ስምጥ ሸለቆ ውስጥ መሬት በየዓመቱ በጥቂቱ ሚሊዮን ሜትር ብቻ የመራራቅ ሂደት ላይ ያለች በቅርብ በኢትዮጵያ አፋር ክልል ስር ያልተለመደ እና ፈጣን የመሬት መንሸራተት መራራቀት መከሰት የጂኦሎጂክ ተመራማሪዎች አሳውቀዋል። በተለመደ ሁኔታ የአፋር መሬት በየዓመቱ ከ1 ኢንች በታች በሆነ ፍጥነት ነበር የሚሰነጠቀው። ሆኖም ግን እንደ አውሮፓውያን አቆጣጠር ከታህሳስ 2024 መጨረሻ እስከ መጋቢት 2025 አጋማሽ ባለው አጭር ጊዜ ውስጥ መሬት በድንገት ወደ 24 ኢንች 61 ሴንቲሜትር ጊዜ ውስጥ መሬቱን በድንገት ወደ ገደማ መራራቆቶችን ይህ ክስተትም የምስራቅ አፍሪካ ካርታ ሊቀይር የሚችል ውቅያኖስ ምስረታ ጉዞ እያፋጠነ መሆኑ ተገልጿል። ዋና ነጥቦች የክስተቱ መንስኤዎች በአሜሪካ ጂኦሎጂክ ሰርቪስ ተመራማሪዎች ቻናል ኤጀንሲ የተመራማሪዎች አዲስ ጥናት እንደሚያሳየው ይህ ድንገት መራራቆት የተከሰተው በፍንዳታና ዴልታ እሳተ ገሞራ መከሰት ባለመሬት ስር 31 ማይል ወይ ወደ 50 ኪሎ ሜትር ርዝመት ያለው የማግማ ክምችት በመፈጠሩ ነው። የተለመደ የሚያደርገው ክስተቱ መሬት ላይ ከሚፈነዳው እስከ እሳተ ገሞራ ይልቅ በውስጥ በኩል መሬት ወደ ጎን በመስፋት የተፈጠረ ነው ተብሏል። ተጽዕኖው የአህጉሩ የሚሰነጠቀው በዝግታ ብቻ ሳይሆን አውራ ጎዳናው፣ የውሃ ጉድጓዶች እና በአቅራቢያ ያሉ ማህበረሰቦች በሚያናውጥ ፈጣንና ድንገተኛ ግፊት ጭምር መሆኑ ነው ክስተቱ በተግባር አሳይተዋል። ይህ ሂደትም ለወደፊት የአፍሪካ ቀንድ ከቀሪው አህጉር በመገንጠል አዲስ ውቅያኖስ እንደሚፈጠር ነው ሳይንቲስቶች እየተነበዩ የሚገኙ ማለት ነው። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ለሶማሊያ ለዓለም ዋንጫ ዳኝነት ተመርጦ የነበረው አንድ ክስተት የተከሰተበት ያስተላለፈው መረጃ አለ ማለት ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ሶማሊያ ዳኛ በመሆን ታሪክ ለሰራው ኦማር አርቲያን ያላቸው ጥልቅ አጋርነታቸውና ድጋፋቸው ገልጸዋል። ዳኛ በታሪክ ለመጀመሪያ ጊዜ ለዚህ ትልቅ መድረስ ቢመረጥም በዓለም ዋንጫ ሜዳ ላይ ጨዋታዎችን እንዳይመሩ መደረጉ ከሜዳ መገለል ተከትሎ ነው። ዶክተር ቴድሮስ አድሃኖም በማህበራዊ ገጽ ትስስራቸው ላይ ማጽናኛ መልእክት ያስተላለፉት ዶክተር ቴድሮስ አድሃኖም በመልእክታቸው
ኦማር አርቴታ የዓለም ዋንጫ በመቀላቀል ብቻ ሳይሆን የአፍሪካ ምርጥና የመጀመሪያው ሶማሊያ ዳኛ በመሆን ትልቅ ታሪክ ሰርተሃል። ይህ ስኬት ደግሞ በምንም አይቀርም ብለዋል። አክሎም ዳኛ የሙያ ማማ ላይ መድረስና የሀገሪቱን ወክለ መገኘት ብቻ በትውልድ ሀገር ላሉ ወጣቶች ትልቅ መነሳሳትን የፈጠረ መሆኑን ገልጾ ባገኘህና ይገባኛል በነበረው የዓለም ዋንጫ ሜዳ ላይ እንዳይገኝ መደረጉ እጅግ አሳዝናኛል ብለዋል። ዋና ዳይሬክተሩም ይህን ክስተት በዓለም አቀፍ መድረክ የዳኛ መጨረሻ ታሪክ እንደማይሆን በመመስረት የዓለም እንደ አንድ ቤተሰብ ከጎን ቆመዋል። አሁን ላይ ጥንካሬ ይመኛሉ። በቀጣይ በሌሎች በርካታ ታላላቅ ፍጻሜ መድረኮች ላይ እንደምትመለከት ተስፋ አደርጋለሁ በማለት የሶማሊያ ዳኛውን ጎን መቆማቸውን አረጋግጠዋል። የሀገሪቱ የሚታየው የነዳጅ ቀውስ ቀደም ሲል በአዲስ አበባ ከተማ ብቻ ጎልቶ ይሰማ የነበረው የነዳጅ ማደያ የቅሽባ መለኪያ ማጭበርበር ወንጀል አሁን ላይ መላው ኢትዮጵያ ያደረሰ ተቋም ዝርፊያ መልእክት መያዙ ተጋለጠ። አሽከርካሪዎች ኪሳቸውን እየተመዘበሩ የሚመለከታቸው የመንግስት አካላት ተደጋጋሚ አቤቱታ ቢያቀርቡም ሚዲያ ችግሩን በተደጋጋሚ ቢዘገብ ይህ ህገወጥ አሰራር ከመግታት ይልቅ ተባብሶ መቀጠሉ የችግር ስር ሰዳጅ አጉልቷል። የዚህ የተደራጀው ስርቆት ዋነኛ መነሻ በማደያ ቤቶች የክራይ ዋጋና መንግስት በቆረጣ የነዳጅ ትርፍ ህግ መለኪያ እጅግ ሰፊ የሂሳብ አቅራን መሆኑን የጉዳይ የውስጥ አዋቂዎች ይገመግታል። በአሁኑ ወቅትም የነዳጅ ማደያ ህጋዊ ትርፍ በሳንቲም የሚሰላ ሆኖ ሳለ አብዛኛው ማደያ ግን በወር እስከ 400,000 እስከ 600,000 ብር የሚደርስ ከፍተኛ የቦታ ክራይ ይከፍሎታል። ስለላይቱን በግልጽ ለማስቀመጥ ያህል አንድ ማደያ በወር እስከ የቦት መኪና ነዳጅ ቢያራግፉ የሚያገኘው አጠቃላይ ህጋዊ ትርፍ 240,000 ብር ገደማ ብቻ ነው። ይህ ገቢ የማደያ ወራዊ ኪራይ ግማሽ እንኳን መሸፈን የማይችል በመሆኑ የነዳጅ ማደያ በኪሳራ ላለመዘጋት ሲል ዋነኛው የገቢ ምንጫቸው ያደረጉት ህጋዊ የነዳጅ ሽያጭ ሳይሆን በተበላሹ መለኪያ ካሊፍሬሽን ከአሽከርካሪዎች ላይ የሚቀንስ የሚሸፈረው ነዳጅ መሆኑ ተረጋግጧል። ይህ የሚያሳየው የዝርፊያ የንግድ ሞዴል ሙሉ በሙሉ በተጠቃሚዎች ዝርፊያ ላይ የተደነገበ በመሆኑ ነው። ከዚህ ሁሉ በላይ አሳሳቢ ጉዳይ የመንግስት ቁጥጥር ተቋም ዝምታና የተባባሪነት ነው። በአሁኑ ወቅት መንግስት የነዳጅ ማደያ መቆጣጠር ሙሉ በሙሉ በሚባል ደረጃ አቁሟል። ነዳጅ መቅዳት ማሽን የካሊብሬሽን የመለኪያ ትክክለኛነት ቁጥጥር ሆነ ከታሪፍ በላይ የሚደረግ ሽያጭ ማስቆም አልቻለም። አስተያየት ሰጪዎችም እንደሚሉትም ህብረተሰብ በጠራራ ፀሐይ የተዘረፈ መንግስት ዝምታ የመረጠበት አቅም በማጣት ሳይሆን የቁጥጥር ስር የተሰጣቸው አካላት ከዘራፊዎች ጋር በጥቅም ስለታሰሩና ከዘራፊ ገንዘብ ስለሚጎርሱና መሆኑን በቁጭት ይገልጻሉ። ይህ የነዳጅ አቅርቦት ቀውስ የሚያሳየው በቁጥጥር የስርዓት መፍረስ እና ነጋዴው የራሱን ኪስ ለማካካስ ሲል የዜጎችን ኪስ ያለምንም ከልካይ እየመዘበረ በመሆኑ ነው። ይህ ጥቅል ትስስርና የተቋማት ዝምታ በአስቸኳይ ካልተሰበረ የነዳጅ ማደያ የዝርፊያ ማዕከል ሆኖ መቀጠሉ የማይቀር ነው ተብሏል። ወደ ውጭ ስንሄድ የ$70 ቢሊዮን ባጀት አሜሪካ ውስጥ የአሜሪካ ተወካዮች ምክር ቤት የ$70 ቢሊዮን የስደተኞች ቁጥር ህግ ማክበርቻ የባጀት ጥቅል አጸደቀ። በዲሞክራቶች ከፍተኛ ተቃውሞ ገጥሞ የነበረው የስደተኛ ቁጥር ህግ ማክበርቻ የባጀት ጥቅል 212 በሆነ ጠባብ ድምፅ መጽደቁ ነው የተነገረው። ይህ የድምፅ አሰጣጥም ለምክር ቤት አፈ ጉባኤ ትልቅ የፖለቲካ ፈተና የነበረ ሲሆን ፕሬዝዳንት ዶናልድ ትራምፕ ዋነኛ የአገሪቱ ውስጥ ቅድሚያ የሚሰጠው ስደተኛ ፖሊሲ ተግባራዊ ለማድረግ ያለመ ነው። ዴሞክራቶች ይህን ባጀት ጥቅል ለሰብአዊ መብት ትኩረት የማይሰጥ አድሏዊ ነው በሚል ሲወቅሱት ቆይተዋል። ረቂቅ አዋጁን ባለፉት አርብ በሴኔት ምክር ቤት 52 ለ47 ድምፅ ያለምንም ዲሞክራታዊ ድጋፍ ማለፍ ይታወሳል። ይሁን እንጂ የሪፐብሊካን በተወካዮች ምክር ቤት ባላቸው የበላይነት ባጀት አጽድቋል።
የዚህ ባጀት መጽደቁ ለወራት ዘላቂ የነበረውን የሀገሪቱ ውስጥ ደህንነት መስሪያ ቤቶች በከፊል እንደሚዘጋ የሚልክት የሆነው ፖለቲካ አለመግባባት የቋጨ ሆኗል። ባጀቱም ቀደም ሲል በነበረው የወጪ ረቂቅ ላይ ያልተካተተ የኢሚግሬሽንና የጉምሩክ አስከባሪ የድንበር ጥበቃ ተቋማት በቀጥታ የሚደግፍ ነው። የተመደበው $7 ቢሊዮን እስከ ፕሬዝዳንት ትራምፕ የስልጣን ዘመን ማብቂያ ድረስ የሚያገለግል ነው ተብሏል። አፈ ጉባኤ ማይክ ጆንሰን ከድምፅ አሰጣጥ በኋላ በሰጡት መግለጫ አሁን በየ3 ዓመት ባጀት እንደመመደብ በማድረጋችን ተቃዋሚ ይህን የገንዘብ ድጋፍ የመቀነስ ወይም የመቆረጥ አቅማቸው አሳትነዋል ብለዋል። ዘጋቢያችን UTCR ማለት ነው። አሜሪካ በሆርሙዝ ሰርጥ ዙሪያ በሚገኘው ኢራን አየር መከላከያ የራዳር ስርዓቶች ላይ ጥቃት መፈጸሙ ተገለጸ። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃት የተሰነዘረው የኢራን ኃይሎች የአፍሪካ ሄሊኮፕተሮች መምታታቸው ምላሽ ለመስጠት መሆኑ ገልጿል። እዙም አክሎ ይህን የተወሰደ እርምጃ ለኢራን ያለም አንዳች ምክንያት ላደረሰችበት ትንኮሳ የመስጠት ምላሽ ነው ተብሏል። በዚህም ጥቅል የአሜሪካ አየር ኃይልና የባህር ኃይል ተዋጊ ጄቶች የሆርሙዝ ሰርጥ አቅራቢያ የሚገኘው የኢራን አየር መከላከያ የምድር መቆጣጠሪያ ጣቢያዎችና የቅኝት ራዳር ተከላካዮች መምታታቸውን አስታውቋል። እንደ ኢራን መገናኛ ብዙሃን ዘገባ በሲሪክ፣ በሸኪም፣ በባንድሪክ አባሲና በሚናብ ደሴቶች ላይ የአየር ጥቃት መፈጸሙ ተገልጿል። በጥቂት በደቡብ ሆርሙዝ ሰርጥ የሚገኘው የቴሌኮም ኮሚኒኬሽን ማማ ላይም ጉዳት መድረሱን ነው እና 2 የውሃ ማጣሪያ ታንከሮች መውደማቸው ተመላክተዋል። በጉዳዩ ላይ ምላሽ የሰጡት የኢራን ውጭ ጉዳይ ሚኒስትር አባስን አራጊቾ አሜሪካ የእስራኤል ቁርጠኝነት ለመፈታተን መመረጡን ገልጿል። የኢራን የታጠቁ ኃይሎች ለማንኛውም ጥቃት ወይም ዛቻ ምላሽ ሳይሰጥ እንደማያልፍ አስጠንቅቀዋል። ሚኒስትሩም አክሎ ደህንነታችን እንዲጠበቅ ከፈለጋቸው ክልላችን ለቃቸው ውጡ ሲል የአሜሪካ ወታደራዊ ኃይሎች መልእክታቸውን አስተላልፈዋል። ዘጋቢያችን የሲኤንኤን እና አልጀዚራ ነው። እንግዲህ ተመልካቾች ከዜናዎች ጋር እኔ መልካሙ ነበርኩ ማለት ነው። በደህና ቆዩ።